ሳይኮሎጂን በመጠቀም እንዴት የምታገኟቸውን ሰዎች በሙሉ እንዲወዷችሁ ማድረግ እንደምትችሉ ዛሬ አንዳንድ መንገዶችን እነግራችኋለሁ። አሁን ነግራችሁ መንገዶችን በመጠቀም የምታገኟቸውን ሰዎች እንዲወዷችሁ ማድረግ ትችላላችሁ። የመጀመሪያው the mirroring effect ነው። the mirroring effect ማለት ሁላችንም ሳናስበው የምናሳያቸው ቦዲ ላንጉጆች አሉ። ለምሳሌ አብዝቶ መሳቅ ሊሆን ይችላል፣ መኮሳተር ሊሆን ይችላል፣ እጅ ማጣመር ሊሆን ይችላል፣ ወደ ጎና ዘንብሎ መቀመጥ ሊሆን ይችላል፣ የመሳሰሉት ነገሮች። ስለዚህ ያ ሰው የሚያሳያችሁን ቦዲ ላንጉጅ ሚረር ስታደርጉ ወይም ደግሞ መልሳችሁ ስታንጸባርቁ፣ ለምሳሌ በጎና ዘንብሎ ከሆነ ቁጭ ያለ ያ ሰው እናም ጭንቅላቱ እንደዚያ ዘንብሎ ከሆነ ያለው እናንተም ያንን ነገር መልሳችሁ የምታንጸባርቁለት ከሆነ እናንተም ወደ ጎን አዘንብላችሁ ፊታችሁንም አንገታችሁንም ብታዘነብሉ ይህ ነው ሚረሪንግ ኢፌክት ተብሎ የሚታወቀው። ሰው ይህ ነገር ያ ሰው እናንተን ይበልጥ እንዲያምናችሁና የኔ ሰው ነው ብለው እንዲያስቡ በአይምሯቸው ውስጥ እንዲያስቡ ያደርጋል። ስለዚህ ቦዲ ላንጉጃቸውን በመመልከት ሚረር ማድረግ ትችላላችሁ። እንዳልኳችሁ የአካል ብቻም ሳይሆን የፊትም ሊሆን ይችላል። ስለዚህ አንዳንዴ ሳናስበው አይናችን ልናጠብ እንችላለን፣ ወይም ደግሞ አይናችን እንደዚህ አጉልተን ልናይ እንችላለን፣ የመሳሰሉት ነገሮች። ስለዚህ ሳናስበው የምናደርጋቸው ነገሮች አሉ ሰውነታችንና ፊታችን ላይ ገጽታችን ላይ የሚታዩ። ስለዚህ የዛን ሰው የሰውነት እንቅስቃሴና ገጽታ እያያችሁ የእናንተንም ከዛ ሰው ጋር በማመሳሰል ያ ሰው ይበልጥ እንዲወዳችሁና እንዲያምናችሁ ማድረግ ትችላላችሁ። ሁለተኛው ደግሞ የዛን ሰው ስም አብዝቶ መጥራት ነው። ስለዚህ እኔ ለምሳሌ ውባለም እያላችሁ ብታናግሩኝ በንግግራችሁ ወቅት ስሜን አብዝታችሁ ብትጠሩት እናንተን የምወድበት እድል በጣም ሰፊ ነው የሚሆነው። ሰው ይሄ ሳናስበው ነው የሚሆነው። ምክንያቱም ሁላችንም የራሳችን ስም እንወዳለን። ለራሳችን ስም የተለየ ቁርኝነት አለን። ስለዚህ አንድ ሰው አብዝቶ ሲጠራው ስንሰማው ያንን ሰው ወደ መውደድና ወደ ማመን እንቀርባለን። ጤና ይስጥልኝ። ውባለም ሜንቶር ነኝ። በሳይኮሎጂና በፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይት webclass.com የአጠቃላይ የስብዕና ግንባታ ሜንቶርሺፕ ፕሮግራም እየሰጠው እገኛለሁ። class.com ሊንክ ባዮ ላይ ማግኘት ትችላላችሁ። አሊያም webclass.com ብላችሁ ጉግል ላይ ሰርች ብታደርጉ አዲሱን ዌብሳይትን ማግኘት ትችላላችሁ። ሜንቶርሺፕም ስልጠናም መውሰድ ትችላላችሁ ማለት ነው። ውባለም አትዋሽም፣ ውባለም ነገረችኝ እንዳትሉ።